ደርሶ መልስ ደራሲ እንዳለጌታ ከበደ ደርሶ መልስ በ2002 ዓመተ ምህረት የወጣ ሄኖክ የተባለ ጊታሪስት ወጣት በተለያዩ ጊዜያት አፍቅሯቸው ስለነበሩ አራት ፍቅረኞቹ ጀምበር፣ ቤዛ፣ ምስራቅና ራሄል እነሱ ስለሱ እሱ ስለነሱ ይሰማቸው የነበረ ጥልቅ ስሜትን አዛንቆ የሚተርክ መጽሐፍ ነው። አንተናስረስ ይወዳር እንደ ሄኖክ፣ ብሌን ሳሙኤል እንደ ቤዛ፣ ሊሻን ኃይሌ እንደ ምስራቅ፣ ገነት ኃይሉ እንደ ራሄል፣ መቅደላዊት አባይ እንደ ብሌን፣ አሌክስ ታከለ እንደ ጥላሁን፣ ኤርሚያስ ገብረ ሚካኤል እንደ ሱራፌል፣ አማኑኤል አሻግሬ እንደ አብይ እንዳለጌታ ከበደ መድረክ ላይ ፐርፎርማንስ ታደርግ ማየት ፈልጋለሁ አልኩት አንድ ቀን። ደስ ይለኛል። ለምን ሐሙስ ማታ ቦሌ አሊዜ ክለባት መጪ? እንዴት ብዬ ራሴን ጠየቅኩት። አሊዜ ክለብን አውቀዋለሁ። ከጓደኞቼ ጋርም ተዝናንቼበታለሁ። ሙዚቃ አጣጥሜበታለሁ። ከሰኞ እስከ እሑድ ባሉት ቀናት እነማን ተረኛ ተጫዋቾች እንደሆኑ አውቃለሁ። ሄንዬን ግን አንድም ቀን ከነማን ጋር ነው የምትሰራው? ከአዲስ አኩስቲክ ባንድ ጋር። አዲስ አኩስቲኮችን አውቃቸዋለሁ። ብዙ ጊዜ በ1960ዎቹና በ1970ዎቹ ታዋቂ የነበሩ ድምጻውያንን ስራዎች አዋስተው ያቀርባሉ። ፕሮፌሽናል ሙያተኛ የተሰባሰበበት ነው። አባል እንደሆንክ ግን አላውቅም ነበር አልኩት። አይደለም አባል አይደለም። ሊድ ጊታሪስቱ ላጭር ጊዜ ውጭ ሀገር ስለሄደ እሱን ተክቼ እሰራለሁ። እለቱ ደረሰና ተሳፍሬ ቦሌ ጫፍ ሄድኩኝ። ሰው አላስከተልኩም። አጠገቤ ቆሞም ሆነ ተቀምጦ የሚጎነትለኝና ጾታዊ ትንኮሳ የሚፈጽምብኝ ሰው አልፈለኩም። ፕሮግራሙ 3:30 አካባቢ ይጀምራል። 30 ደቂቃ ቀደም ብዬ ተገኘሁና ደወልኩለት። ሰዓቱ እስኪቃረብ ህንጻው ስር በሚገኘው ካፌ ተቀምጠን እኔ ቶኒኬን እሱ ጥቁር ማኪያቶን አዞ እየጠጣን ቆየን። ሰዓቱ ተቃረበ። ወደ ክለቡ የሚያመራውን ደረጃ ከመውጣታችን በፊት ተፈተሽን። እኔና ሌሎች አድማጮች ተፈተሽን። ሄንዬን ያውቁታል። በነገራችን ላይ ሄንዬ ታዋቂ ነው። ግን ታዋቂነቱ የሚያኩራራው አይነት አይደለም። መነጽር ሁሉ አያጠልቅም። ሰው አየኝ አላየኝ ብሎ አይጠነቀቅም። ነፃ ነው። ዝና ከሚያመጣው ስራ አምልጧል። እንደማንም ተራሳው መንገድ ላይ ተጠብሶ የሚሸጥ በቆሎ ፈልፍሎ እየበላ ሊሄድ ይችላል። ልቡን ብቻ ነው የሚያዳምጠው። የሆነ ሆነና እኛ ተፈትሸን ገባን። መግቢያው በር ላይ የ30 ብር ትኬት ቆረጥን። ይህች ትኬት አንድ ቢራ ወይም አንዲት ለስላሳ ትገዛለች። ከተቀመጠው የቆመው ይበዛል። ቤቱ በጭስ ታፍኗል። በሲጋራ ጭስ አስተናጋጆች ውር ውር ይላሉ። የተገላለጠ ሰውነት ያላቸው አስተናጋጆች አይታዩም። ቤቱ የራሱን ደንበኞች መምረጥና መስራት ችሏል። የመጠጥን መጠን አልፎ የሚለፋደር ጠጪም አልገጠመኝም። ከበሬ ግንባር ብዙ በማሰፋው መድረክ ላይ የሚወረወረውን ሙዚቃ ለመከታተል የሚያስችለኝን ቦታ መረጥኩ። ሄኖክ፣ ዳዊት ፍሬው፣ ግሩም መዝሙር፣ ናቲማሞ፣ አየለ ምሳሌ ሁሉም ቦታውን ይዟል። ሄንዬ መድረክ ላይ ሲቆም የራሱ የሆነ ካሪዝማ አለው። ተጀመረ። ቃላት የሚገልጸው አይደለም። ሙዚቃ ሲሰሙት እንጂ ሲተርኩት ለዛ የለውም። እንደዋዛ የሚነገር አይደለም። እግዚአብሔር ጣት ውስጥ የሚቀብረው ተአምር ግን አይገርምም? በጣቶቻቸው እንቅስቃሴ ከነበርንበት ቦታ ለዩን። በጭብጨባ ነው የተናጠብነው። አጠገቤ ያለ አንድ ሰው ህዝባችን ለዘፈን እንጂ ለሙዚቃ የሚበቃ ጆሮ የለውም ብዬ ማምን ሰው ነኝ።
አየሽ ሙዚቃ የጥቂቶች ጆሮ የሚመርጠው ሙያ ነው ዘፈን ደግሞ የብዙሃን ልብ የሚማረክ ሙያ ህዝባችን ግን በዘፈን ሙዚቃ መሃል ያለውን ድንበር መለየት አልጀመረም የመገናኛ ብዙሃን ባለሙያዎች ዘፋኙን ጥላሁንን ገሰሰን የድምጻውያን ንጉስ ማለት ሲገባቸው ኢትዮጵያውን የሙዚቃ ንጉስ ከሚል ማዕረግ ይሰጡታል ግን አንድም ቀን ጥላሁን ገሰሰ ሙዚቃ ሲጫወት ተሰምቶ አይታወቅም አልችልም ነው የሚለው የሙዚቃ ንጉሳችን ሙላቱ አስታጥቄ ነው ጥላሁን ገሰሰ የኢትዮጵያን ዘፋኞች ንጉስ ነው እያለ ያወራልኝ ጀመር እየተናገረ ያለው የኔን ትኩረት ለመስረቅ ወይም አዋቂነቱን ለማሳወቅ ወይም ዝም ላለ ማለት ያህል እንዳልነበረ ፊቱ ላይ ባነበብኩት ስሜት ተረድቻለሁ ሮዝማን ሲጋራውን ያንቦለቦለ ነው ሙዚቀኛ ነህ አይደለሁም ሳውንድ ኢንጂነር ነኝ ሙያው ኢትዮጵያ ውስጥ አይታወቅም ትላልቅ ኮንሰርቶች ለማዘጋጀት ያለኛ እጅ የማይታሰብ ነው አለኝ የከፈተውን ሬድ ቡል መጠጥ እየተጎነጨ እውነቱ ነው ብያምናለሁ ብዙ ድምጻውያን ምስክርነታቸውን ሲሰጡ ሰምቻለሁ ከሰውየው ጋር ስናወጋ ቆየን መስማት የሚፈልገውን አልነፈገኝም ጸጥታ ሲፈልግ አንደበቱን በመቆለፍ ተባብሮኛል ሌሎች ሞቅ ያላቸው የመጡ ታዳሚዎች ከዚህ ሰውየው ጋር የመጣው ወይም የሚሄድ ስለመሰላቸው የሚተናኮለኝና የሚጎነትለኝ አንድም አልነበረ ኦልዲስ የሆኑ ሙዚቃዎችን አጣጥመን ስናበቃ እግር ጥሎት የመጣው የቤቱ ደንበኛ የሆነው በሰማው ነገር መደሰቱን ለመግለጽ ፉጨት ጩኸትና ጭብጨባ ሲያስደምጥ ሙዚቀኞቹ ንብረታቸውን ከመሸከፋቸው በፊት እኔ ወደ መድረኩ እየሮጥኩኝ ወጣሁ አይኖች ተወረወሩብኝ የወንድ አይኖች ዳልኝ ሲጎመዡት ምራቃቸውን ሲወጡ ይታወቀኛል ጥቁር ታይት ነው የለበስኩት ጥቁረቱ ግን አይታይም እና ቀይ አጭር ጉርድ ከጉርዱ በላይና ከቲሸርቴ በታች ያለው ቦታ ባዶ ነው እምብርቴ ባዶ ነው ብቻ ወጣሁ እንደወጣሁ ለሌሎች ሙዚቀኞች ያለኝን አክብሮት ለመግለጽ በፈገግታ በታጀበ አንገት ቀልበሳ አደረኩና በቀጥታ ወደ ሄኖክ አመራሁ ግራጁን አነሳሁና እያንዳንዱን ጣቶቹን ሳም አደረኳቸው የቀለበት ጣቱን ደግሜ ሳምኩለት ተሽኮረመመ የማላውቅለት ወይም የማላውቅበት ፈገግታ አየሁ ግንባሬን ሳመኝ ልንወጣ ስንል አንድ ጎልማሳ ሰው መጣና ሪትም አሬንጅመንት ሃርመኒ ስትራክቸር ቅብርጥስ ምንጥስ ሲለው ቆየና አድራሻ ተለዋውጠው ተመሰጋግነው ተለያዩ እኩለ ሌሊት አልፏል ማን ነው አልኩት አብዩ ሰለሞን የምትለኝ ይሄ ነው እንዴ አልኩት በቅርቡ አንድ አልበም አሰምቶ ነበር የጥንቱን ፍለጋ በሚል ርዕስ ለገበያ የቀረበ እሱ የሰራውን የማሪቱ ለገሰን የባቲ ንግስትንም እንደወደደለት ነግሮኛል ይሄ ነው እንዴ አልኩት የምታከብረውን ሰው በአካል በማግኘትህና በሱ ፊት ብቃትህን በማስመስከርህ እድለኛ ነህ ለማለት ፈልጌ ይሄ ሌላኛው አብይ ነው ሌዘር ጃኬቱን አውልቆ ትከሻዬ ላይ እየደረበ ሊበርደኝ ጀምሮ ነበር ሄንዬ እኔና መሰሎቼን የሚረዳበት መንገድ ይገርመኛል እሱ ግራ ገብታችሁኛል ነው የሚለው እኔ ደግሞ ገብተህናል ነው የሚለው አንዴ ማውራት ከጀመረ አይኑን እያየው ተረካውን ማስቀጠል እንጂ ማቋረጥ አልወድም እቅፉ ስር እንደሆንኩኝ ደረቴና ደረቱ እንደተጣበቁ የአምናውን ያልመሰሉ የትላንቱን አይነት ያልሆኑ ብዙ ነገሮች አሉኮ ለምሳሌ ፍቅር አሁን የዘንድሮ ፍቅር ከድሮ በብዙ መልኩ ይለያል ዛሬ እንቢ ካልሽኝ ታንቄ ሞታለሁ ብሎ መታነቂያ ገመድ ፍለጋ የሚንከራተት አፍቃሪ ማግኘት ከባድ ሆኗል እንቢ ካልሽኝ አጥፍቼሽ ጠፋለሁ ብሎ የሚያቅራራ አፍቃሪም ቁጥር አንሷል ምንድነው የዘፈኑም አጥርሽ ገረገራ ውሻሽ ተናካሽ ምንድነው ቢሉሽ እጣን ነው ብለሽ አጭሽው ቢሉሽ ገሌለም ብለሽ ፍቅር እንዲህ ያልቃል አንቺ ካለገምሽ የሚለው ዘፈንም ኮን ትዝታው ነው ቀርቷል አይሄኔ ሙዚቀኛ ስለሆነ ሳይሆን አይቀርም አንዳንዴ የዘፈን ግጥም በወሬው ካላስገባ ያወራ አይመስለው ያም ሆኖ ግን በዚህ ዘመን ከልብ መዋደድ ገደል ገብቷል ማለት አይደለም አሁን የፊተኛው ዘመን ሰዎች ፍቅር በእነሱ ዘመን ወጣትነት እንደሞት አድርገው ያስባሉ ጎልማሳዎቹ ደግሞ የዘመኑ ወጣቶች ልባቸው የፍቅር ሰዓት እንዳልገባውና የሆነ ነገራቸውም ለብለብ እንደሆነ ያስባሉ
የዚህ ዘመን ወጣቶች ደግሞ ተመችቶን እየኖርን ነው። ቀላል ተመችቶን እንኖራለን አልኩ በልቤ። የና አካብዴው ዘመን ላይ መለስ ተቀብሯል። አብዛኛው የዘመን ሰው እኮ ሯጭ ነው፣ ፈጣን ነው፣ ጊዜ የለውም። ፍቅርን ሆን ብሎ ሄዶ ከተኛበት ቀስቅሶ ከማላመድ ይልቅ እግረ መንገዱን ቢያገኘው ይመርጣል። እንጀራውም ወይም መዝናኛውን ፍለጋ ሲኳትን ሁሉንም ነገር አሁን እንዲሆን ነው የሚፈልገው የዘመን ሰው። ይሄ የራሱ የሄንዬ ባህሪ ነው። እሱ ነው እኔንም ቤዛንም እግረ መንገዱን ያገኘን። እኛን ለማግኘት አልወጣም አልወረደም። ብዙ ሴቶች እንደ ጨረቃ ደምቀው እንደ ጨረቃ ጎልተው የመታየት ጥማት አለባቸው። የሆነ በጠቆረ ሰማይ ላይ ራሳቸውን እንደ ጨረቃ አግዝፈው ሌሎቹ ከዋክብት እንዲሆኑ ለማሳመን ይፍጨረጨራሉ። ሴት ልጅ ቀርበን ብናያት አይተንም ብንተነትናት ስውር የሆነ የመመለክ ፍላጎት እናገኝባታለን። ይሄ መመለክ ፍላጎት ከጥንት ጀምሮ ሲወርድ ሲዋረድ የመጣ ይሁን አዲስና በዚህ ዘመን የተወለደ ባህሪ እንደሆነ እርግጠኛ አይደለሁም። ይህ አባባል እኔን ለመንካት ነው። ራስን በዚህ ልክ ማምለክ አግባብ አይደለም ብሎኛል አንድ ቀን። ለአንዳንዱ እኮ ወንድ የሆነ እንደ ጌጥ ነው። ጌጡ የአልማዝ ቀለበትም ይሁን የወርቅ ሐብል የመዳብ አምባር ይሁን እንጂ የጆሮ ጉትቻ ጌጧ ነው እንጂ ሌላ ምንም አይደለም። ጌጥ ደግሞ መድመቂያና አደባባይ መታያ እንጂ በሞተ ሰውነት ላይ ነፍስ አይዘራም። የጎደለ ወድ አይሞላም። የተሰበረ ልብ አይጠግንም። የተነጠቀን ሳቅ አይመልስም። ግን በቃ የጎደለውን ወድ እንዳልጎደለ አስመስሎ ይሆናል። የተሰበረውን ልብ በፍሳህ ወይን የሰከረ ያስመስለው ይሆናል። ያንዳንድ ሴቶች የህይወት ተልኮ ደግሞ ወንዱን በእጃቸው ማስገባት ብቻ አይሆንም። ሌሎች ብዙ ሩጫዎች አሏቸው። ወንድን እንደ ምሰሶ ቆጥረው ፍቅር ውስጥ ሲገቡ ምሰሶ የወደቀ እንደሆነ የነገ ተስፋቸውን እንደሚያቀጭጩ ያምናሉ። ስለዚህ ያለ ወንድ ድጋፍ እንዴት መቆም እንደሚቻል በአሁኑ ሰዓት ብዙ ሴቶች ራሳቸውን በማሰልጠን ላይ ናቸው። ያለ ወንድ ድጋፍ የሚሰራቸው ብዙ ስራዎች ይጠብቋቸዋል። ፍቅረኛ መያዝና ከፍቅረኛ ጋር መዝናናት አዲስ በሆነ የእውነት ገጽ እንደመመላለስ ይቆጥሩታል እንጂ የሆነ እንደ አንድ ብቸኛ ህይወታቸው መጽሐፍ አይቆጥሩትም። እወድሃለሁ ርኤንና ተልኮዬን ለመውደድ ፈቃደኛ ባለመሆን ግን ባባይ መንገዱን ጨርቅ ያደርግልህ እንደዚህ ማለት አይከብዳቸው። ሄንዬ እንዲህ የሚለኝ ማለትም ያለ ወንድ ድጋፍ መቆም ስለሚፈልጉ ሴቶች የሚተርክልኝ ቤዛን በልቡ አስቦ ነው። በነገራችን ላይ ሄኖክን የብቻዬ የማድረግ ሐሳብ ውስጥ የተጠነሰሰበት አንዱ ምክንያት ከቤዛ ጋር እልህ ስለምጋባ ነው። ቤዛ ጀግና ናት። እኔና ጓደኞቼ ሌሉን ብዙ ነገሮች አሏት። እኛ አለን ብለን የምናስባቸው ነገሮች ለሷ ምንም ናቸው። አላፊና ጠፊ። እኛ በመሽቀርቀር ብዛት ወንዶችን ለማማለል እናስባለን። ለሷ ይሄ አስቂኝ ጨዋታ ነው። ወንዶችን መሳብ የምትፈልገው በመታወጠነጥነው የሐሳብ ጥልቀት ነው። እና እልህ ይዘኛል። ወንዶች የበሰለች ሴት እንደማይወዱ አውቃለሁ። ብዙ የምታውቅ ከመሰላቸው ሴት ጋር ሲውሉ ኮንፈርት አይሰማቸው። ይቁነጠነጣሉ፣ ይቅበጠበጣሉ። ይሄ ሄኖክን ግን ተመችቶታ ያለው የሚሉ ይገባታል፣ የምትለውን ይሰማታል። እርግጥ ነው የሙዚቀኛ ህይወቱን አታደንቅለትም፣ ሙዚቃ አይገባትም። እኔ ደግሞ ሁሉ ጊዜ ቤዛን ስለማሸነፍ ነው ማሰበው። እሷ የሆነችውን መሆን፣ ታላቅ ሴትነትን ለራሴ መመስከር። በትምህርት እኩል ነን። እሷ የደረሰችበት ደረጃ ደርሻለሁ፣ ግን ከማውቀው በላይ ታውቃለች። የፒኤች ትምህርት ዲግሪዋን ሰሞኑን የቀጠለችው። በየቀኑ ራሷን በእውቀት ታደረጃለች። በትልልቅ መድረኮች ትጋበዛለች። አጭበርብር አይደለም፣ ዋሽታ ወይም ደግሞ ከከፍተኛ ባለስልጣናት ጋር ተሞዳሙዳ አይደለም። በሙያዋ ያከብሯታል። የትናት ወዲትናት እያሉ ያፈላልጓታል። በየቀኑ አይናችን እያየ ታድጋለች፣ ታድግብናለች። ዋጋ ያለው ህይወት ኖራ ዘመኗን ታሳምረዋለች። እቀናባታለሁ።
እኔ ከወንድ ጓደኞቼ ጋር ሆኜ በየካፌው ማኪያቶን ሳንቃረር እሱ የዶክተር ብርሃኑን ነጋ ወይም የዶክተር ቴድሮስ ኪሮስን ያንዱን ምሁር የጥናት ወረቀት አንብባ ያልገባትን ጥያቄዎች ወይም ማስተያየቶች በማስታወሻ ደብተሯ ትይዝና ደውላ ታናግራቸዋለች። አንዳንድ ጊዜ መረር ጨከን ያለ አስተያየት ስትሰጥ የነሱን ጆሮ ሆኜ ይሰማታለሁ እና አሁን ነይ አሁኑኑ ናግኝሽና በስፋት እንወያይበት የሚሏት ይመስለኛል። እቀናለሁ፣ እሷን መሆን እመኛለሁ። ታንጠራራኛለች። ልደርስባት ስሞክር ይበልጥ እየራቀችኝ ትሄዳለች። በህይወት ዘመኔ 3-4 ወንዶችን ፍቅረኛ አድርጌያለሁ። አንዳቸውንም ስለ ቤዛ በማሰበው ልክ አስቤያቸው አላውቅም። ደግሞ ግልጽ ናት። አንዴ ለብዙ ደቂቃዎች በትካዜ ተውጣ አገኘኋት። ደብሯት ነበር። ደስ በማያሰኝ ስሜት ውስጥ መቆየቷን አወቅኩ። ድንገት ግንባሯን በዝግታ ስደባበስ ቆየችና ሰሞኑን ወደ አንድ ቦታ መሄድ ፈልጋለሁ አለች። ልበል እንጂ ለኔ ይሁን ለራሷ ግልጽ አይደለም። ሰምቼ ዝም ማለት ስለሌለብኝ መልስ ሰጠኋት። ወዴት ነው መሄድ የምትፈልጊው? በሆነ ፓርቲ ውስጥ ራሴ ማግኘት ፈልጋለሁ። እንዴት ልመን? ወደ ፓርቲ የመሄድ ሐሳብ እንዳላት ገምቼ አላውቅም። እኔና ጓደኞቼ እዛ መገኘት ደስታችንን ያበዛዋል። ዳንስና ዘፈን ቀለባችን ነው። ኢንጆይ እናደርጋለን። ቤዛ ግን ትለያለች። ጭፈራ ቤት ሄጄ አምቼ ስመጣ ስላጋጠመ ነገር ስነግራት አይ እንዲህ ያለ ትራሽ የሆነ ወሬ መስማት አልወድም። ቤዚች የኔ ቆንጆ ፓርቲ ነው ያልሽኝ? አዎ። ወደ ፈለግሽበት ቦታ በፈለግሽበት ቀን ወስድሻለሁ። የት ነው መሄድ የምትፈልጊው አልኳት። ገና አልወሰንኩም። ነገ ወደ ማውቃቸውና አድራሻቸውን ወደ ማገኛቸው ሄጄ መተዳደሪያቸውን አላማቸውንና ገባቸውን አጤናለሁ። ግራ ገብቶኝ መስማት ቀጠልኩ። እንደ ነውር ስትቆጥሮ የቆየችውን ዘፈንና ጭፈራ እንድትከጅል ሊያደርግ የሚችል ምን ታምር መጣ? ምን አይነቷን ኢትዮጵያ መገንባት እንደሚፈልጉ፣ ስለ መጻዩ ትውልድ ምን እንደሚያስቡ አለ አይደል? ስለ መሬት፣ ስለ ትምህርት ያላቸው ፖሊሲ። ምንድነው የምትቀባጥሪው አልኳት። ከግምቴ ውጭ በሆነ ርዕስ ጉዳይ ስትቀባጥር የገዛ ጆሮዬን ተጠራጥሬ ለምን ያንዱ ፓርቲ አባል መሆን እንደፈለኩ ነው? ለጠየቅኩት ጥያቄ ጠነን ባለ ድምጽ መልስ ሰጠች። አሁን ገና ገባኝ። ለካስ ፓርቲ ያለችኝ የፖለቲካ ፓርቲ ማለቷ ነው። ሳቄ መጣ። ክለብ ያለችኝ መስሎኝ ነው አእምሮዬን ስለጨፈረው ያሰበው። ምን አይነቷ ቀሽም ነኝ። መሳሳቴን ካወቀች አመት ሙሉ እንደምትስቅብኝ አውቃለሁ። ዝም አልኳት። ራሴን አላስፎገርኩ። እስኪ ለማንኛውም የወይዘሪት ብርቱካን የሚደቅሳ ጉዳይ እልባት ያገኝ አልኳት። ተጨማሪ ታሳሪ ሴት ምሁራንን ለማብዛት ካልሆነ በስተቀር በዚህ ጊዜ ፖለቲከኛ መሆን በእሳት እንደመጫወት ነው አልኳት። እንዴት ነው በንቀት የገረመመችኝ። ፖለቲካ አልወድም አልኳት ርዕስ ለመቀየር ብዬ። ፖለቲካ ምን ይወደዳል? ለምን? ፖለቲካ ታላቅ ወንድሜን አሳጥቶኛል። ማለት የኢህአፓ አባልነት ተብሎ ቀይ ሽብር ታውጆበት የደርግ የጥፋት ሰለባ ሆኗል አልኳት ሐዘን ውስጥ ገብቼ። ታላቅ ወንድሜን እንዴት እንዳጣሁት በየጊዜው ሲነገረኝ በልቤ ውስጥ ተሸንቆሮ ቀረ እንጂ እኔማ መች ተወልጄ። የብዙ ጊዜ ታላቄ የቤታችን የበኩር ልጅ ሞት ከጉያችን ነጥቆ እንዲወስደው ሲደረግ አልነበርኩ። ለምንድን ነበር የሞተው? እናቴ አይኗ ያየ ወንድሜ ላይ ተኩሰው ግንባሩን መተው ገደሉት። ለምንድን ነበር የሞተው? ጥያቄዋን ደገመችው። ኢህአፓ አባልነት ተብሎ ብዬ ነግሬሽ የለ? ለሶስተኛ ጊዜ ልጠይቅሽ፣ ለምንድን ነበር የሞተው? እኔም ደግሜ ልመልስልሽ፣ መንግስቱን ደርግን ተቃውመሃል ተብሎ አልኳት። አጠያይቋ አናዶ። ዝም ብሎ መቃወም አለ እንዴ? ለመቃወም ምክንያት ያስፈልጋል፣ አላማ ያስፈልጋል፣ ርዕዮት ያስፈልጋል። ምን አይነቷን ኢትዮጵያ ለመገንባት ብለው ነው ወንድምሽና ጓደኞቹ ህይወታቸውን ያጡት? አላማቸው ቢሳካ ኖሮ አሁን ያለችው ኢትዮጵያ ምን አይነት ቅርጽ ይኖራት ነበር ተብሎ ይገመታል። በወቅቱ መጀመሪያ ደርግን ይቃወሙ ከነበሩት ዋነኞቹ በኢህአፓና በመኢሶንና በሌሎችም መካከል ያለው ልዩነትስ ምን ነበር? እንደወንድ ነው የምትናገሪው ልላት አሰብኩና ተውኩት።
ይህን መስማት ደስ አይላትም። እኛ ሴቶች ወንዶች የሚችሉትን ሁሉ እንችላለን የሚል የፌሚኒስት ሐሳብ አራማጅ ናት። ወንድምሽ የተሰዋለት ዓላማ ምንድን ነበር? እኔ እንጃ፣ ግን ደግሞ በጣም የተንፎለፎለው እሱ የተገደለበትን የጥይት ዋጋ እናቴ እንድትከፍል መጠየቋን ስትናገር ሁሉ ድሮ በቴሌቪዥን ታይታለች። ያሳዝናል በጣም ወንድሜ፣ በጣም ያሳዝናል። ከወንድምሽ በላይ የምታሳዝኘው አንቺ ነሽ። አሟሟቱን እንጂ ሞተለትን ጉዳይ የማትጠይቂ የማታነቢ ወረደችብኝ እንባ እስኪተናነቀኝ ድረስ በስድብ ድሪቷ አጥረገረገች። ከዚያም በዚያ ዘመን ስለነበሩ ወፈሰማ የፖለቲካ ድርጅትና አንድነት ልዩነት ነገረችኝ። አሁን ረስቼዋለሁ። ለነገሩ ያኔም እየነገረችኝ እያለ ቀደም ሲል የነገረችኝን ዲሊት የሚያደርግ ሰይጣን በጭንቅላቴ ውስጥ ነበር። ስትጨርስ እና እንዴት አየሽው? ምኑን? ወንድምሽ የተሰዋለትን ዓላማው ምንም ይሁን ምን አንድ ሰው ለቆመለት ዓላማ ህይወቱን ለመስጠት ፈቃደኛ በመሆኑ ትውልድ ሊዘክረው ይገባል። በቅርቡ በዚህ በአዲስ አበባ ከሰማዕቱ እስጢፋኖስ ቤተክርስቲያን ፊት ለፊት የቀይ ሽብር ሰማዕታት የመታሰቢያ ሐውልት ቆሞላቸዋል። ፈገግ አለች። በግማሽ ልብ እንደሰማኋት ገብቷታል። ዝም አልኳት። እኔ ፖለቲካ አልወድም፣ ሄንዬም ፖለቲካ አይወድም። በነገራችን ላይ ሄንዬ በጣም ነው የሚያሳዝነኝ። ለምን እንደሚያሳዝነኝ አላውቅም። ቤዛ የምትጫነው ስለሚመስለኝና የበላይነት ስሜት በሚሰማት ሴት ቁጥጥር ስር ስላለ ይሆን አላውቅም። ትክብዬ ሳይው ተንከባከቢው የሚል ስሜት ይመጣብኛል። ምን እንደጎደለበት አላውቅም። ግን ያ የጎደለበትን ነገር እንዳጠፋ ሳይሆን አይቀርም የተፈጠርኩት። እሱ ግን ይሄን ስሜቴን ልብ ብሎት አያውቅም። ለነገሩ ከሱ ጋር እንደ ልብ የተቀራረብነው ከቤዛ ጋር መቃቃር ከጀመሩ በኋላ ነው። ከመለያየት ይልቅ መቃቃር የሚለውን ቃል የምጠቀመው ቤዛና ሄንዬ በአካል ይራራቁ እንጂ በመንፈስ መነጣጠል የሚችሉ ፍቅረኛሞች አይደሉም ብዬ ስለማሰብ ነው። የሁለቱም መንፈስ በአሚር የተጣበቀው በአሚር የተጣበቀ ቆዳ ወይም የሰውነት አካል በግድ ሲነጣጠል ቁስል መፈጠሩ መች ይቀራል? ይህችስ እስክረዳ ግን ብዙ ጊዜ ፈጅቶብኛል። ወደ ተነሳሳውበት ነጥብ ልመለስ። ወደ ቤዛ ውስጥ ሄንዬ አለ። በሄንዬ ውስጥ የተወሰነ ቢሆንም እኔም ቦታ አለኝ። አሁን ስለ ቤዛ ስለ ፖለቲካ ስሜቷ አንዳንዴ የሷም የኔም ወዳጆች ተጠንቅቀው ያወሯታል። በሷ ፊት በድፍረት ስርዓቱን የሚኮንን አንደበት የላቸውም። ምላሳቸውን ይሰበስባሉ። ወቅታዊ ጉዳይ ተነስቶ ቤዛ መንግስትን መኮንን ብትጀምር እንደ ተናግሮ አናጋሪ ቆጥሯታል፣ እንደ ኮርኳሪ። አንድ ቀን ወደ ተቀጣጠርንበት ቦታ ሲሄድ ቁጭ ብላ ስልክ ስታወራ በስልክ ስትደሰኩር ደረስኩባት። አርፍጄ ስለነበር ያረፈድኩበትን ምክንያት ለመናገር ሳቀወቁ በመልክት እንድቀመጥ ጋበዘችኝ። አይምሰል በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ ላይ በኢትዮጵያ ፖለቲካ ውስጥ ጉልህ ቦታ የነበራቸውና አሁንም በየፓርቲው ውስጥ እንቅስቃሴ የሚያደርጉና የሚውተረተሩ አንጋፋ ፖለቲከኞች ሞቶ ካላለቁ ወይም ከየፓርቲያቸው ካልወጡ የዚችን ሀገር ታሪክ መቀየር አይቻልም። እንደሚንጠራራ ሆኜ ዙሪያዬን ቃኘው። ሬስቶራንት ውስጥ ያለን ሰዎች ብዙም አይደለንም። ደንግጫለሁ። ዲስኩራንስ ጨርስ ስልኩን ዘጋችሁ። ቤዝቼኔ ቆንጆ በእናትሽ እኔ ፊት እንደዚህ አትበይ። አንድ ቃል በተናገርሽ ቁጥር ከሰውነት ተራስ ወጣ አይታይሽም? ዘመኑ ጥሩ አይደለም። ሰላይ ያሰማሩብሻል፣ ስልክሽን ይጠልፉብሻል። አርፎ መቀመጥ ነው። ፍራቻዬ ምንም አልመሰላትም። ምን ይምጣልሽ? የሚጠጣ ነገር ዘዥ። አስተናጋጁ መጣ። የምፈልገውን ነገርኩት። ትኩስ ነገር የለም፣ መብራት ተረኛ ነን አለ። ኮካ አዘዝኩ። በቃ እንዲህ ነች፣ ትርቅብኛለች። መፎካከሬን ደግሞ ማቆም አቃተኝ። መቅናቴን ማቆም አቃተኝ። በተለያየ አጋጣሚ ስትናገር የሰማኋቸውን ነገሮች ይዤ ወደ በሳል ጓደኞቼ ስቀላቀል የቤዛን ሐሳብ የራሴ አስመስዬ እናገራለሁ። አልተቻልሽም የሚል መደነቅ ይተርፈኛል። እና እንዴት ሆኖ ነው በቤዛ ማልቀነው? እልህኛ ናት። የገፈተሯትን ሰዎች ወይም የገፈተሯት የሚመስሏትን ሰዎች ወድቃ እንዳልቀረች ማሳየት ደስ ይላታል። እርግጥ ሁልጊዜም ልክ ነኝ የሚል ግትር አቋም ቢኖራትም ነገሮችን የምታይበት አይን የመረረ ቢሆንም ተቃውሟን የምትገልጽበት ድምጽ ጨከን ያለ ቢሆንም ደስ ትለኛለች። መልሼ መሰክርላታለሁ። መቅናቴንም አውጃለሁ። በርግጥ የሆነችውን ሁላ መሆን የደረሰችበትን ደረጃ መድረስ ደስ ይለኛል ስል ከልብ ወዳታለሁ። እድገቷን እናፍቃለሁ ማለት አይደለም።
ደውም ቀስ በቀስ እየራቀችኝ ስትሄድ በመንፈስ ማለቴ ነው እጅጉን ተበሳጭቼ ከደረጃዋ ዝቅ የምትልበትን ጊዜ እንዲኖር ክፉ ተመኝቼላት አውቃለሁ። ሄኒዬን መመኘት መቼና እንዴት እንደጀመርኩ አላውቅም። መጀመሪያ እሷን ለማሸነፍ ፈልጌ እሱን የቀረብኩት ይመስለኛል። አንዳንድ ቀን ደግሞ በትክክል የወደድኩትና የቀድሞ ቦይፍሬንዴ ሊሰጠኝ ያልቻለውን ክብር ስለለገሰኝ ፍቅር ልሰጠው የተሰፈሰፍኩ ይመስለኛል። አንዳንድ ቀን ደግሞ ስለሚያሳዝነኝና የሚያሳዝነኝን ወንድ ስለምወድ የተሸነፍኩለት ይመስለኛል። የትኛው ልክ እንደሆነም አላውቅም። እያንዳንዱ ምክንያት በተለያየ ጊዜ ልክ ሆኖ አገኘዋለሁ። ቤዛ ቆንጆ ናት፣ ውብ ናት፣ ናትም አይደለችም ማለት ያስቸግራል። ከጡቶቿ ሌላ ምን ሆኖ ደስ የሚለኝ? ጥርሷ ንጹህ ነው። መንጻትስ እንደሷ ጥርስ። የጥርሶቿ አቀማመጥ ከእህቷ እጅጉ ይለያል። እህቷ ብሌን ጥርሶቿ በሽቦ አጥራ አሳጥራ አቀማመጣቸውን ለማሳመር በመደርደር ላይ ትገኛለች። የቤዛ ጥርስ ግን በቃ የሌለ ነው። ውበቱ የሚፈካው ስትስቅበት ነው። እሷ ደግሞ ለመሳቅም ለማሳቅም የተቆጠበ አንደበት ነው ያላት። መከበር በከንፈር የምትለው ብሂል አላት። ከዚህ አመለካከቷ ወልፊት ማለት አትፈልግም። ማታ ሄኖክ እንዲህ ብሎ እንዲህ አድርጎ በሳቅ ሊገለኝ ስትል የሳቀችበት ጉዳይ ማወቅ ያጓጓኛል። አንዴ የድሮ ጓደኛ ማቾች ተሰባስበን እስኪን ሳቅ ተባብለን ለረፍት የመጣ ፍቅር የተባለ ኮሜዲያን ቲያትር ለማየት ብሔራዊ ቲያትር ሄድን። አይተን ስንጨርስ አንድም ጊዜ ፊቷ ሲፈታ ወዳላየነው ቤዛ ዞረን እህስ እንዴት ነው አላት። በጣም ተበሳጭታለች። በሁለት ምክንያቶች ቲያትሩን አልወደደችውም። ለረፍት ሳይሆን ለፍረት የመጣ ፍቅርን ያየነው። ሁለተኛ ምክንያት ደግሞ በአካል ጉዳተኛ ላይ ማለትም በአእምሮ ዘገምተኛ ባህሪ ላይ እንዲሳቅበት እንዲሳለቅበት ማድረግ መቻል ምን ማለት ነው የሚል ጥያቄ አነሳች። ቲያትሩን እስከመጨረሻው የተከታተለችበት ምክንያት አሁን የተሻለ ነገር ይመጣ ይሆናል በሚል ተስፋ ሳይሆን በጊዜር ስራ ላይ ተሳላቂ ጥርሶች መብዛት የትውልድ መዝገጥ መላካች መሆኑን ፍንጭ ስላገኘችበት ነው። እኛን ሽንታችን ያስጨረሰንና በሳቅ ጎርፍ ያጥለቀለቀንን አልጣመኝም፣ አይመጥነኝም። በአካል ጉዳተኛ ላይ ማሳቅ በንጉስ አንቶኒ ዘመን የነበረ የሰው ልጅ ራሱን ከፍ ለማድረግ ብሎ በሌላው አፈጣጠር ለመዘባበት የፈጠረው ነው። ሽመልስ አበራ ወክሎት የሚጫወተው ገጸ ባህሪ እንዴት አእምሮን ማከም እንደሚቻል ነግራን ቲያትሩንም ጨዋታውንም ወደ ትራጀዲ ለወጠ። ይህንን ምለው ቤዛን ማሳቅ እንዴት ከባድ እንደሆነ ለመንገር ነው። የሳቀች እንደሆነ ግን የሄኖክን አገላለጽ ልጓስና ከአፏ ብርሃን ይንፎለፎላል። የሳቋ ፏፏቴ ከአፏ ይፈሳል። በዚህ ጊዜ ነው የጥርሷ ውበት የሚታየው። ሌላስ ቀይ ናት። የመቀባባት ልምድ የላትም። ቅንድቧንም መቀነዳደብ የጀመረችው በእኔ ጉትጓችነት ነው። እንኳንም ተቀነደበች። ሄኒዬ እንኳን ለውጡን አይቶ አሪፍ አርገሻታል። በውበት የአትክልት ስፍራ ተጨማሪ አበባዎችን እንደመትከል ነው ብሏል። ሹሩባ መሰራት እንድታዘውትር የገፋፋኋትም እኔ ነኝ። እንደሷ ላለ ፊቷን ደንቆላል ቅርጽ ለተጥሞለሞለ ሴት ሹሩባ ስትሰራ ያምርባታል። ችግሩ ግን ሹሩባ የተሰራችለት የባህል ልብስ መልበስ ያምራታል። በነገራችን ላይ በአንድ ታላቅ አገር አቀፍ ኮንፈረንስ ላይ አዳሜ ሱፉን ገጭ አድርጎ በታደመበት እሷ በራያ የባህል ልብስ ተጀቡና እኔ ተጀቡና ነው የምለው ጽሑፍ አቅርባለች። አለባበሷ ይሁን አስተሳሰቧ የብዙ ሚዲያዎችን ቀልብ ሰርቆ ነበር። አንዳንድ ቀን ቦግ ትላለች፣ ትደምቃለች፣ ያምርባታል። ልብ የማትል ትመስላለች እንጂ በሌሎች ሴቶች አለባበስ አስተያየት የምትሰጥበትም ቀናቶች አሉ። ቀሚስ ማድረግ እንድቀንስ ያደረገችኝ እሷ ናት። ለምን አልኳት። እውነቱን ፍርጥ አድርጋ ነገረችኝ። እግርሽ አያምርም። አረ ቅድስቲቷ እግርሽ አያምርም። ወንዶች ነግረውሽ አያውቁም? ነግረውኝ አያውቁም። ስለ ሰውነት ክፍሎቼ የሚሰጡኝን አስተያየቶች በፍጹም ዘንግቼ አላውቅምና እርግጠኛ ሆኜ ነው የነገርኳት። እንግዲያውስ እኔ ልንገርሽ፣ ቀሚስ ስታደርጊ ከወገብሽ በታች ያለው ቅርጽሽ የፈረንጅ ዶሮ እግር ነው የሚያስታውሰኝ። ሂጂ አፈርቢ አልኳት። ከዚያ ጀምሮ ቀሚስ ማድረግ ቀንሻለሁ። አልፎ አልፎ ነው የማደርገው፣ ያውም ደስ ሲለኝ። ንፋሱም ቀሚሴን ሲያሽኮረመመው ማየት ፈልጋለሁ።
ኃይለኛ ንፋስ ሊገልበኝ ሲታገለኝ ማየት ደስ ይለኛል። ንፋስ ግን ጾታው ወንድ ነው አይደል? ይመስለኛል። ይህን ጊዜ በግሪክ ሚቶሎጂ ንፋስ የሆነ ጥፋት አጥፍቶ ሰውነቱን የተነጠቀ ፍጥረት ይሆናል። ብቻ በዚች አስተያየት ከሰጠችኝ በኋላ ለቀሚስ ያለኝና የነበረኝ ፍቅር እንደ ኩፍኝ ከላይ ተነጥቆ ባይጠፋም አትኩሮቴን በከፊል ወደ ጂንስና ሱሪ አደረኩ። ሱሪ ማድረግ ስጀምር አሁን እንደዚህ ነው የሚያምርብሽ ሲሉ ያኔ ቀሚስ አዘውታሪ በነበርኩበት ዘመን የት ነበራችሁ እላቸዋለሁ። ሄኖክ የሚወድልሽ ምንሽን ነው አልኳት። ከዚህ በፊት ማራኪ የሆኑ ጡቶቿን እየነካካች እነዚህ ጡቶች ለሄኖክ እጆችና ከንፈሮች የተበጁ ናቸው ብላኝ ነበር። ያንቺ ቢጤ ሞጥሟጦች ብያት ነበር። እህቷም ጡት እንደሷው ነው። ሁለቱም ቲሸርት አድርገው ከሳሎን ወደ ጓዳ፣ ከጓዳ ወደ ማድ ቤት ብቻ ከወዲያ ወደዚህ እየተጣደፉ ሲሄዱ ጡት መያዣቸውን አውልቀው ፈንጠር ቆንጠር ሲሉ ማየት ያስቀናል። ሄኖክ በጣም የሚወድልሽ ምንሽን ነው? ውስጣዊ ውበቴን። ውስጣዊ ውበት ስትይ እንዴት? ሳቅ አለችና አለ አይደል ለምሳሌ እንጥለኝ። ሌላስ? ድምጿን ቀንሳ ህፃን ልጅ እንደሚስብ አፏን ሰብስባና ወደፊት ሰብ አድርጋ የምላሷን ጫፍ በጥቂቱ ወጣ አድርጋ ዘጋቻቸው። እናም 5 ፊደል ያለውን ቃላት ጠራች። አሚን ማለቴ ያንን ነገር እጂ ባለጌ አልኳት። በዚች ቀበጥ እኮ ነሽ። አንዳንዴ የሚያደርግሽን ያሳጣሻል። ታውቂያለሽ አይደል? ሄኖክ ነው ለወጠኝ። እውነት ነው። እህቷ ብሬንም ስትናገር ሰምቻለሁ። እንዲህ አይነት ህይወት የምትኖሪበት ቀን ይናፍቀኝ ነበር ሲሆን አየሁት ብላ ስታበረታታት ሰምቻለሁ። ይህን ሰው የመውሰድ ሐሳብ አደረብኝ። ታዲያ በምን ላሸንፋት? እኔ ለራሴ የማጠልቀው ዘውድ አስፈልገኝ። ዘውዱ ሄኖክ ነው። የኔ ነው ብላ ስትኩራራበት ነጥቄ የግሌ ማድረግ። ሁሉም በየቤቱ ሲያጨበጭብልኝ ተሰማኝ። እሷን ለማሸነፍ ብዬ ብቻ ነው አይደል? በርግጥ ሌሎች ሊያሸንፏት ያልቻሏትን ሴት ማሸነፍ የቻለን ወንድ ማሸነፍ ቀላል እንዳልሆነ የሚያውቅ ያውቀዋል። የደረሰበት በለስ የቀነው ነጥቄ ከአንበሳ መንጋጋ ሙዳ ስጋ ፈልቅቆ እንደመውሰድ ከዚህ የበለጠ ዘውድ አለ? ለብዙ ጊዜ በብዙ ነገር ስታሸንፈኝ የቆየችን ሴት በዚህ መንገድ ዘውዱን ብቀማት እስከዛሬ ሽንፈቴን አያካክስልኝም? ድል አድራጊ አያስብለኝም? ይመጣል ያልኩት ቀን ሳይመጣ ይሄው ተቀያየሙ። ፍቅራቸው ፌድ አደረገ እንጂ ፌል አደረገ ማለት ይቸገራል። ብልጥ ልጅ የያዘውን ይዞ ነው ጨምሩልኝ ብሎ የሚያለቅሰው አልኩና አጋጣሚውን ልጠቀምበት ወደድኩ። ከዚህ በፊት አርብና ሮብን ከማያውቅ ፍልሰታና ሁዳዴን ትርጉም ከማይሰጠው ሰው ጋር መተኛቴ ብስጭት ያደርገኛል ስትል ሰምቻታለሁ። ለነገሩ እሱ ሃይማኖተኝነትን ይሸሻል። ሃይማኖት በአንድ በኩል ሰዎች ተመሳሳይ ዩኒፎርም እንዲለብሱ የሚያስገድድ፣ በሌላ በኩል ደግሞ ማህበረሰቡን አረጋግቶ ለማኖር የሚተጋ ተቋም ነው። ሌሎች እንዴት ልክ እንዳልሆኑ የሚያስቡና ለራሳቸው የቅድስና ማዕረግ የሚሰጡ ግለሰቦች ናቸው እነዚህ ብዙዎቹ የሃይማኖት አሰፍሳፊዎች። ፈጣሪን ያገለግልን ነው ብለው በአብዛኛው ራሳቸውን የሚያገለግሉ፣ የማይከተሏቸውን የሚያገሉ፣ አንዳንዴም የሚገድሉ አማኞች የፈጠሩትና ኮሚሽኑ ከሞት በኋላ ይከፍለናል ብለው የሚያምኑ ሰዎች የከፈቱት የሆነ የማስታወቂያ ድርጅት ነው። የሰው ልጅ ከሃይማኖት ይልቅ መንፈሳዊነቱን ነው ማሳደግ ያለበት። ግን ሃይማኖተኞችን አያገለም። እነሱ መገልገልም እነሱን ማገልገልም አይፈልግም። የትኛውም ሃይማኖት ተቋም አባል አይደለም። አንድ ቀን እንዲህ ሲል ሰማሁት። አሁን ሩዋንዳውያን የፕሮቴስታንትና የካቶሊክ እምነት ተከታዮች ናቸው። ግን ሁቱና ቱትሲ ተባብለው በዘር ተከፋፍለው እርስ በርስ ተጨራርሰዋል። በንጉሱ ሱኒዮስ ዘመንም ኢትዮጵያውያን በካቶሊክና በኦርቶዶክስ ሃይማኖት ስም ተራርደዋል፣ በደም ታጥበዋል። እነዚህን የመሳሰሉት የተዋረደ ድርጊት ባለቤቶች ሃይማኖተኞች እንጂ መንፈሳውያን አይደሉም። መንፈሳውያን
የጥላቻን እንክርዳድ በአማኞች ልቦና አይዘሩ። የጥርጣሬ መንፈስ በመርጨት አየሩን አይበክሉትም። መንፈሳውያን ዛፍ ሲተክሉ ዛፉ አድጎ አድባር አክሎ በአድባሩ ስር ስለሚጠለሉ ድኩማንና ምንዱባን ያስባሉ እንጂ ዛፍ በመትከላቸው በጽድቅ መዝገብ ስማቸው ሲጻፍ በኃይለኝናቸው አይታያቸውም። ከታያቸውማ ከሃይማኖተኞች በምን ተለዩ? በእርግጥ በዓለም ላይ ሃይማኖተኛም መንፈሳውያም የሆኑ ሰዎች አውቃለሁ፣ ግን ጥቂቶች ናቸው። ሃይማኖት ብዙውን ጊዜ ማለት ይቻላል ሰዎች በፈጣሪ ስም የገዛ ሀገራቸውን ባህል፣ የገዛ ሀገራቸውን ሐሳብ ወደ ሌሎች ሀገራት የሚያሸጋግሩበት ወደብ ነው። ሄኖክ ህይወቱም መንገዱም ዘራ ያዕቆባዊ እንዲሆን ይመኛል። በቂውን ያህል ፕሮሞሽን ያልተሰራለት ፍልስፍናና ፈላስፋ ይዘት እንገታገታለህ ይለዋል። አብይ ደግሞ በበኩሉ ቤዚቾ ሄኖክ አይጾም ምናምን ስትል ለመለያየት ሰበብ እየሰበሰበች መስሎኝ ነበር፣ ግን አይደለም። እየተጋጩ ሲታረቁ ክርስቶስ እንኳን የሰው ስጋ ለብሶ አፍቃሪዋ ሆኖ ቢመጣ አቃቂር ከማውጣት አትመለስም። ፈልፍላ የማታወጣው ጉድ የለም። ሄንዬ ላይ ወረደችበት። እንዳነጋገሯ ከሆነ ከሄኖክ ጋር ላባከነችው ጊዜ መቀጣጫ እንዲሆናት ንስሐ አባቷ ፊት ሳትቀርብ አልቀረችም። እና ልንጣላ ነው ስትለኝ ተከራከርኳት። አይሆንም አልኩ። የማስታረቅ ግዴታ አለብኝ አልኩ። እየተከራከርኳት በሄድኩ ቁጥር ውስጧ ምን ያህል እንደተቀየመውና ወደ ሄንዬ የመመለስ ተነሳሽነት እንደሚጎድላት ተረዳው። ተምታታብኝ። እሷ እሱን መፈለግ ስታቆም እኔ ደግሞ ሌላ እሷን የማሸነፊያ መፎካከሪያ መላ የምመታ መስሎኝ ነበር። ግን አሁንም ሄኖክ ላይ ተንጠልጥዬ ቀረው። አልጋ ላይ በሆንበት ጊዜ እንዴት አገኘኸኝ ብዬ ስጠይቀው እንዲህ እሳት የላሽ መሆንሽን ባውቅ ኖሮ ጨርቄን ማቄን ሳልል አንቺ ጋር መጣል ነበር ወይ ብሎ ሲመልስልኝ ቤዚች አልጋ ላይ እንዴት ነሽ ብዬ ስጠይቀው በአብዛኛው በህገ መንግስቱ ላይ ያለኝን አስተያየት እንደሰጣት ተወተውተኝ ነበር። ብዙ ጥያቄ ስጠይቀው ሲመልስልኝ በመልሶቹ ውስጥ እኔ ቤዛን ምን ያህል እንደምልቃት ሲነግረኝ የነገረኝን ነገር ለጓደኞቼ ስነግራቸው እነሱ ወደ ቤዛ ሄደው ከሷ ጋር የተለያየ ነው አልጋ ላይ ቅልጥ ያለ ወሲብ እየፈጸምን ሳለ ስለ አንቀጽ 39 ያለኝን አቋም በየለቱ ስለምጠይቀኝ ነው ብሏል እሱ እያሉ ሲነግሯት እሷ ስትበሳጭ እጅ ስትሰጥ ለመጀመሪያ ጊዜ መሸነፏን አምና ስትቀበል ዘውዷን ሳትወድ የግዷን ለኔ ስታስረክብ ብዙ ነገሮች መጣላታቸውን ምክንያት አድርጌ ጣልቃ ገባሁ። ነገ ከሰዓት በኋላ ሄኖክን አግኝቼው አፍረጥጬ እነግረዋለሁ ያለችኝን የመለያየቱን ነገር እኔ ቀጠሮ አስይዤው ቀድሜ አግኝቼ ነገርኩት። ሚስጥር ነው ብዬ ጓደኛዋን አሳልፋ እንደምትሰጥ ሴት እንዳልቆጠር እየተጠነቀቅኩ ለሱ ተቆርቋሪ መሆኔንም ፍንጭ እየሰጠሁ ተነግረው አዲስ ነገር እየነገርኩት እንዳልሆነ ከሁኔታው ያስታውቃል። ምን ከተለያየን እኮ ቆይተናል። እንደተውቋትም ታውቃለች። ምን አዲስ ነገር ተገኘና እንደገና አልፈለኩትም ትልሻለች አለኝ። ባውራጣቱ ጥፍር የቀለበት ጣት ጥፍሩን ለመኮርኮም እየሞከረ ጉዳቱን አደብዝብሶ ታለፈ። ርዕሱን ያላንዳች መሸጋገሪያ ዘሎ ትላንት ማታ ሸራተን ጋዝላይት አበጋዝ ክብረ ወርቅ ሺዮታና ድምጻዊ ቴዎድሮስ ታደሰን አግኝቶ ስለ ተጫዋጎቷቸው ሙዚቃ ወለድ ውይይቶች ይተርክልኝ ጀመር። ይሄንዬ ለብቻው አግኝቼው አላውቅም ነበር። ለብቻው ሳወራው ሌላ ነው። እያወራኝ ማውራቱን ሳያቆም ከንፈሩን ከንፈሬ ላይ እንዳደረገ እየሰማሹ ሳሚው የሚል እንግዳ ስሜት ይፈታተነኛል። ሁለቱም እንዲቀሩብኝ አልፈልግም። መስማቱ መሳሙ አልፎ ካልሆነ በቀር ስለምን እንደሚያወራ ሙሉ ስሜትን ሰጥቼ አልከታተለውም። በዚህ ሰዓት የሚታይ ለኔ ክብር ሰጥቶ ጠንከር ያለ ንግግር መናገሩ ነው። በቀዳዳ ጆንያ እህሉን የሚጨምር ማን ነው? ስለዚህ ለሄንዬ ርባን አልባ ጆንያ አይደለሁም ማለት ነው። እንደ ትላንት ከትላንት ወዲያ ቢሆን ኖሮ የቤዛን ወንበር በመውሰዴ ትላንት ስትሰማውና ስትስመው የነበረን ከንፈር አሁን አጠገቤ ሲሆን ብራቮ ብዬ ነበር ለራሴ ማጨብጨብ የሚገባኝ።
ምን ያህል ጭንቅላቴን እንደምትንቀው አውቃለሁ። እሷ ታከብሮ የነበረ ጭንቅላት ግን ይሄው እኔን ያወራኛል ብዬ መመጻደቅ ነበረብኝ። ሁኔታው ሲሆን ግን ተለወጠ። ቤዛን ረሳኋት። ቤዛን ከኔ ጋር ከማወዳደርና ሄኒዬን የፍልሚያ ሜዳ ከማድረግ ይልቅ ቦይፍሬንዴና ሄኒዬ ለኔ የሚሰጡት ቦታ እንዴት የተራራቀ እንደሆነ እንዳገናዘብ ረዳኝ። ምን አባቱ ቆርጦት ነው ሄኒዬ የሚያደርግልኝን አይነት እንክብካቤ ሳያደርግልኝ የከረመው? ጉዳይ ተለወጠ። እደግመዋለሁ፣ ቤዛን ረሳኋት። ሄኒዬ ስጦታ የሆነ በህትነት እንዲያስበኝ ሆኜ የቀረብኩት። የቤዛን ስም ሲያነሳ አሁን ሚስቱ ነው የምትመስለው። ጥላቻ የለውም፣ ቅሬታ አይታይበትም። ያገኛታል፣ ያወራታል፣ ሻይ ቡና ይላሉ፣ ሻይ ቡና ይገባበዛሉ። እቀናለሁ፣ ተዋልለውም። በነፃነት ወዲትም እንዲበር በመፍቀድ ወደኔ ተመልሶ እንዲመጣ ነው ምኞቴ። በመጀመሪያ አካባቢ ሆነ ብዬ እሱን ለማማለል ለሙያና ለሙያ አጋሮቹ ያለኝ ክብር ለማሳወቅ ብዬ ቲያትር ነገር የሰራሁበት መስሎት ነበር። ቀስ በቀስ ግን ማስመሰል እንዳልሆነ አወቀ። ትዝ ይለኛል አንድ ቅዳሜ ከሰዓት በኋላ ሶደሬ ሄደን ዋይንተን ስንመለስ በቀለ ሞላ ሆቴል አደረን። ቀን ልቤ ውልቅ እስኪል ድረስ ዋኘው። ማታ ደግሞ ልክ ሆኜ ለሄኒዬ ገላዬን አፍታታሁለት። ውልቅልቅ ክንዱን ተንተርሼ እንደተኛው። አብዛኛው የዚህ ዘመን ሰው እኮ የወፍ የሚመስል ባህሪ ያለው። የጥንት ወንዶች ግን እንዳንበሳ የሚቀጣቸው ነበሩ። የሆነ በሴቶቻቸው ፊት ለመፈራት ብለው ማጉረምረምና መንጎማለል የሚያበዙ ፊት አውራሪ እርጅና መጥተው ጉልበታቸውን እስኪያሟጥጠው ድረስ። አንዳንዱ ደግሞ እንደ አጋዘን ነው። አንዳንዶቹ ደግሞ እንደ ብቻ የጥንት አባቶች ወንድ በሚሆኑበት ጊዜ ለዱር አራዊት የቀረበ ባህሪ ነበራቸው። አሁን ያለነው ደግሞ እንደ ወፍ ነን፣ ባለክንፍ አፍቃሪዎች። አንዳንዱማ የፒኮኮፍ ባህሪ ያለው። አንዳንዱ የወፍ ዝርያ ሴቲቱን ለማባለል ላባውን ያርገበገበ እጥፍ ዘርጋ ምናምን እያለ ከእንስቲቷ ፒኮክ ፊት ለፊት ስልት ባለው አረማመድ ይንጎራደዳል። እሷም የፈቀደችው እንደሆነ መሬቱን በመንቁሯ መታ አድርጋ ፍላጎቷን ትገልጽልታለች። ልክ እንደ ፒኮክ አንዳንድ ወንድም የሰውነት አቋሙንና አለባበሱን እንደ ወጥመድ ይጠቀምበታል። መረቡን ወደ ሴቶቹ ባህር ይጥለዋል። የሚያጠምደው አንድ የውበት ሳያጣም እሱ በዚያ ባህር አካባቢ መንጎራደር ብቻ ነው የሚጠበቅበት። ሴቷ የምትፈልጋቸውን ነገሮች የመግዛት አቅም ያለውን ሰው በእጇ የማስገባት ህልም ያላት ከሆነች ወደ እጁ ትሮጥለታለች። መጠጋት ነው የሚሻለው። ልብ ለልብ መዋደዱ ኋላ ይደረስበታል ብላ ይኸውልሽ ባወር የሚሉት ወፍ አለልሽ ደግሞ። ይሄ ማነው? በአውስትራሊያና በኒው ጊኒያ ብቻ የሚገኝ ወፍ ነው እሱ ወፍና ይወፍ እንስቷን ለማባለል የሚጠቀምበት ዘዴ ደግሞ የተለየ ነው። ጎጆውን በቅርንጫፎችና በሳር አሳምሮ ከሰራ በኋላ በአበባ ያስጌጠዋል። በልዩ ልዩ የፍራፍሬ ቅጠሎች ጎጆውን ያስውባል። ይህን ካደረገ በኋላ እንስቷን ወደ ቤቱ ይጋብዛታል። አይሽ አንዳንድ ወንድ እንዲህ ነው። መቼ ነው ሻይ እየጠጣን ወዲያችንን የምንጫወተው አይልም። ታላላቅ ሆቴሎችን ስም እየዘረዘረ ወይንም ደግሞ መቼ ነው ራት እየበላን ዘና ብለን የምናመሸው እንደዚህም አይልም። የሚያሳስብ ፈገግታ ፊቱ ላይ እየተጫወተ እንደምንም ብሎ አባብሎ መኪና ውስጥ አስገብቶ ይዟት ፈትለክ ነው ወደ ቤቱ። ከዛ ቤቱን አይታ ቪላውን ጎብኝታ በእምነበረድ ያገጠ ቤቱን አድንቃ ውድ በተከፈለባቸው የሳሎን ዕቃዎች ተመስጣ ልቧን የማትሰጥ ሴት የምትኖር አይመስለውም። እንደምታዩ ሳሎኑ ፈረስ ያስጋልባል።
ስፋቱም ምንትሴ በቅብር ጥሴ ነው በዚህ ቤት እንድትኖሪ መርጬሻለሁ ይላታል ሌላ ደግሞ አለልሽ አውሮፓ ውስጥ የሚገኝ ንብ የሚመገብ የወፍ አይነት አለ ሴት ፍለጋ ዛፍ ለዛፍ ነው የሚንቆራጥጠው ታዲያ ባዶ እጁን አይደለም ስጦታ ቢዜ ያዝ አድርጎ ነው ወንዝ ወርዶ አንድ ወደል ተርብ ፈልጎ ወደ ሴቷ ዘንድ ካልቀረበ ዋጋ የለው አንዳንድ ሴት አፈቅርሻለሁ ብሎ ወንዱ የልቡን ሲያጫውታት እጅ ከምን አለበለዚያ እንደምትወደኝ በምን አውቃለሁ ትለዋለች አንዳንድ ወንድና ሴትም እንደዚህ ነው ይሄ እንኳን ብዙ ማብራሪያ ያስፈልገው ወንዱ በጥንቃቄ ቀርቦ እሺ ካሸኛት በኋላ ጊዜውን ጉልበቱን ዕውቀቱንና ስሜቱን ይገብርላታል ቆይቶ ግን ከሱ ጋር በሆን ይደብራታል እንዴ አሉልሽ እንጂ የሌሊት ወፎች ወንዱ ዛፍ ላይ ወጥቶ በራሱ ድምጽ በራሱ ቅኝት ያንጎራጉራል አዝማሪዎቹ ብዙ ሊሆኑ ይችላሉ አድማጯ ግን አንዲት ወፍ ናት የዚህ ሁሉ ማንጎራጎር ትርፉ ያቺ የወደዳትን የሌሊት ወፍ አማሎ ልቧን ሰርቆ ፍቅርን ለመጫወትና ጊዜና ቦታን ለማመቻቸት ሴቷ ወፍም የተሻለ ዜማ ይዞ ወደ መጣው ወንድ ልቧን ትጥላለች ሰምታ ዜማ ስትጠግብ ወደ መረጠችው ዘፋኛ አጠገብ ትቀመጣለች ያኔ ሌሎች አፍቃሪዎች አንገታቸውን ሰብረውና ማዜማቸውን አቁመው ወደ ብቸኝነት ጎጆአቸው ይገባሉ ነገም ሌላ ቀን ነው በሚል ተስፋ እንዴ ያለው አጠባበስ ቴክኒክ በሰው ዘንድም አለ አንዳንድ ወንድ ተረባርቦ ወደ ታዋቂዋ ሴት ወደ ቆንጆና ውድድር አሸናፊዋ ዘንድ ይሮጣል እሷም የሁሉንም ስሜት ለማየት ይቻላል ዘንድ ለጥቂት ጊዜያት በብቸኝነት ትቆይና ወደ አንዱ ቅፍ ስር ትሸጎጣለች የተጠሩት ብዙዎች ናቸው የተመረጡት ግን ጥቂቶች ናቸው እንዲል መጽሐፉ የተመረጡት ጥቂቶች ናቸው የተፈቀረው ግን አንዱ ብቻ የያ ዘመን ወንዶችና ሴቶች በፍቅር ውስጥ ይኸውልሽ ይሄንን መስላል አልኩት ሲጨርስ በቀለበት ጣቴ ግንባሩ ላይ የማይታይ መስመር እያሰመርኩ አንቺ ምን በየትኛው የወፍ አይነት መደበኛል እንዴ እስካሁን ምድብሽን አታውቂም አለኝ ሳቅ ብሎ ቅፍ አድርጎ ከደረቱ ጋር አጣበቀኝ የደረቱ ለስላሳ ጸጉሮች ጡቶችን ይደባበሱኝ ይዘዋል አውቃለሁ የሚያውቀኝን ያህል ባይሆንም አውቃለሁ እኔና ሄኖክ አልጋ ላይ ብቻ ነው የምንግባባው አልጋ ላይ ስንወጣ ሁሉም ነገር ቶሎ ያበቃል አንዴ ኩሪፍቱ ሄደን እንዝናና ተባባልንና እኔ ሄኒዬ አብይ ሱራፊልና አንዲት ቆንጆ ልጅ መጀመሪያ የማንኛቸው እንደሆነች ያላወቅኳት ቆንጆ ተያይዘን እንሄድ ተባብለን ተቀጣጠርን እኔ ቤት ተገናኘን አብይ መኪና ይዟል ቆንጆዋን ጋቢና ሲያስቀምጣት እሷን የማንቋለጥ አዝማሚያ ሲታይበት የማን እንደሆነች ገባኝ ልክ መኪና ውስጥ ልንገባ ስንል አንዳች ነገር ትዛለኝ አለባበሴን አልወደድኩት መጣሁ 5 ደቂቃ ወስደን ብዬ ገባሁ የተሰጠኝ ደቂቃ አልቆ ጓደኞቹ ሲነጫነጩበት ሄኖክ እየተጣደፈ ወደኔ መጣ ልብሴን አውልቄው ደረሰብኝ አዎ ጂንስ ሱሪን ወዲያ ወርውሬ እመለብሰውን እያማረጥኩ ነበር ምን ሆነሻል እንደ አዲስ መቆነጃጀት ጀመርሽ እንዴ አለኝ ዛሬ ያለጡት መያዣ ያለ ፓንት ነው መዋል የምፈልገው እንደዚያ ቢሆን ይሻላል አይደል አልኩት ከወገቤ በላይ ራቆቴ ነኝ ጡት መያዣን እየፈታታው ሳለ ደረሰብኝ በሬን ከፍቶ እንደገባ በፈገግታ የተቀበሉት ጡቶቼ ናቸው የእንኳን ደህና መጣህ አቀባበል ያደረጉለት ጡቶቼ እንደ ቤዛ ባይሆኑም ገና ናቸው ለጋ
የቤዛ ጡቶች ከ17 ዓመት ኮረዳ የሰረቀቻቸው ነው የሚመስሉት። ቀጥ ቀና የኔዎቹ በትንሹ ዘንበል ከንበል ማለት ጀምረዋል። ጡቶቼ አይኖች አሏቸው። እንደ ተኳሉ አይኖች ዙሪያቸው ጥቋቁር። ማየት የሚጀምሩት አይናቸውን ገልጠው ፊታቸውን የቆመውን ተአምር የሚያዩት የወንድ ጣት ሲነካቸው ነው። ሄንዬ ግን ከጡቶቼ ይልቅ ወገቤን በማየት ነው የሚመሰጠው። ችቦ አይሞላም ወገቤ። ለነገሩ እኔ ውበቴ ምን ላይ እንደሆነ አውቀዋለሁ። የደስደስ አለኝ እንጂ ቆንጆ አይደለሁም። ደም ግባታም ነኝ። ጠይም ከመሆን ይልቅ ቀይ ብሆን ኖሮ አስደንጋጭ መስህብ ይኖረኛል። ፊቴ የተለመደ አይነት ነው። የሆነ ቦታ አይቻታለሁ የሚያስብል መርዘሜ ጠቀመኝ። ሄንዬ ወደፊት እየተጠጋ ለምን ያለ ጡት መያዣና ያለ ውስጥ ሱሪ መሆን አስፈልገሽ? ይዝናና የሚመጣው ሰው ሁሉ ለሀጫቸው እስኪዝረበረብ ሲከጅሉ ማየት ፈልጋለሁ። አንተን ለማንቋለጥ የሚያዣብቡ ሴቶች እሷ ኖራ ዞር ብሎ አያየን እያሉ ጭራቸውን ሸጉጡ ሲመለሱ አለ አይደል ታድሎ እያሉ ሲቀኑብህ አልኩት። የውስጥ ሱሪዬን እያጠለኩ ከወገቡ በታች ነፍስ ዘርቶ ማንጎ ማለት የጀመረ እንዳሻው እንዳይሆን በለበሰው ኦሞ ከለር ጂንስ ሱሪ የታገተ ፍጥረቱን ይዞ ወደፊት መጣ። እኔም አላስቻለኝ፣ እሱም ወደ መጣበት አልተመለሰ። ከጥቂት ደቂቃ ቆይታ በኋላ ድምጽ ሰማን። ለካስ ሱራፊል ገብቶ ኖሯል። የተዘጋውን በር ከፍቶ ሲገባ እንዴት አልታወቀንም? አንተ የቁራ መልእክተኛ ብሎ ሲገባ እኔ እርቃኔን ጠረጴዛ ላይ እሱ ደግሞ እኔ ላይ። ሰው እንዲህ ይደነግጣል? ይቅርታ ብሎን ወጣ። ለባብሰን ስንወጣ መኪና ውስጥ ይጠብቁን የነበሩ ጓደኞቻችን በሳቅ አልነገረኝም እንጂ ከሁኔታው እንደተረዳሁት ሄንዬ ከኔ ጋር ያለውን ግንኙነት ድብቅ ሊያደርገው ፈልጓል። ቤዛን በምንም አይነት መልኩ ላለመጉዳት ለልቧ መሰበር ምክንያት ላለመሆን ዓላማው አድርጎ ሳይነሳ አልቀረም። ሄንዬን መውደድ ስጀምር መወደዴን አወጅኩ። ወሬው ቀን ጠብቆ ቤዛ ጆሮ ደረሰ። ደነገጠች አሉ። ድንጋጤዋን ስትጨርስ ድሮም ዝንብ ቆሻሻ የሚበዛበት ቦታ አይጠፋም ብላለች አሉ። ያለችውን ለሄኖክ ነገርኩት። ሁለተኛ እንዲህ አይነት ወሬ ያመጣሽ እንዳትነግሪኝ። ሄኖክ ዲሞክራት ነኝ ይላል እንጂ የሚከለክለውና ልክ አይደለም የሚለው ነገር ብዛቱ። እኔ ተቀጥሬ የምሰራበት ኤንጂኦ ላይ የማይመጣ ወንድ የለም። ከፍተኛ ኤክስፖርት የሚል ማዕረግ አለ መታወቂያዬ ላይ። ቢሮዬ የማይመጣና እኔን ሊያወጣ የማይቋምጥ ወንድ የለም። እና እነዚህ የለከፉኝን የወደዱኝን ወንዶች ምን እንዳሉኝ ልተረክለት ገና ያንዱን ወንድ ጉድ ስጀምር ሁለተኛ እንዲህ አይነት ወሬ ያመጣሽ እንዳትነግሪኝ ይለኛል። ቤዛ ያለችውን ስነግረው አሁን ያለኝን አይነት መልስ ሰጠኝ። አንተን ዝንብ እኔን ቆሻሻ ነው እኮ ያለችው አልኩት። እያንዳንዱን ቃላት ረገጥ አድርጌ ዝም አለኝ። እኔ ደግሞ በሽቅ ያለው አላበዛችሁ? አሁን ይህን ምን ይሉታል? ፈራት ነው አከበራት? የሷ በነበረ ጊዜ እሱ ንብ ነበረ፣ እሷ ደግሞ አበባ። አሁን ወደኔ ሲመጣ እሱ ዝም ሆኖ እኔ ቆሻሻ ሆኜ የሚገኝበት ምክንያት ምንድነው? በምን ሂሳብ? ባክሽ ሐሜት እየሰበሰብሽ ቀኔን አትረብሽብኝ አለኝ። እየገባኝ መጥቷል። ሄኖክ አልተስማማሁት። ባህሪዬ ይሁን የቤዛ ጓደኛ መሆኔ ምክንያቱ ምን ይሁን አላውቅም፣ ደብዝዞብኛል። እየቆረቆርኩት ነው። እንዲህ የሚተወኝና ለኔ ያለው ጣም ሲያበቃ የሚተፋኝ ከሆነ ለምን የማልችለውን ያህል አብዝቶ አከበረኝ? ያስቀየምኩ ነገር አለ አልኩት። በጣም ምን አርጌ ነው? ወሬ መቋጠር አትችይም። የሚነገርና የማይናገር አታውቂ ማለት ካንቺ ጋር ያደረግናቸውን ማለትም ይሄ ቅብጠትና እብደታችንን ሁሉ ላላወራሹ ሰው የለም። መኪና ውስጥ ያደረግነውን መንገድ ዳር ወና ቤት ውስጥ ምን ቀረሽ? ቢወራ ምን ችግር አለው አልኩት። ስሜቴን እንጂ ስሜን ተከትዬ አልኖርም ትለለ
ያ ሌላ ይሄ ሌላ ደግሞ ስናደርገው ያላፈርንበትን ስናወራውና ሲወራብን ለምን እንሸማቀቃለን? ምን አለኝ። አቤት ንዴት፣ አቤት ንቀት፣ አቤት ብሽቀት። እንዲህ የምታስቢ መሆኑን ባውቅ ኖሮ አልጨረሰውም። እኔ ጨረስኩለት። ከኔ ጋር የምታባክነው ጊዜ አይኖርህም ነበር አልኩት። በቅቼዋለሁ መሰለኝ።